ከጥቂት ጊዜያት በፊት ዩቲዩብ ላይ ፖስት አድርጌያቸው የነበሩ ቪዲዮዎችን በሙሉ አጠፋኋቸው እና ከረዥም ጊዜ በኋላ ይህ የመጀመሪያ ቪዲዮዬ ነው። ፖስት ያደረኳቸውን ቪዲዮዎች ያጠፋሁበት ምክንያት ፖስት ማድረግ ማቆም ፈልጌ አልነበረም። ነገር ግን የሆነ የተሳሳተ ነገር እያደረኩ እንደነበር ስላስተዋልኩ ነው እና ያንን የተሳሳተ ነገር ደግሞ መለወጥ ነበረብኝ። ያ የተሳሳተ ነገር ምንድን ነው ካላችሁኝ እስከ መጨረሻው ተመልከቱ። የቀድሞ ቪዲዮዎቼን ዞር ብዬ ስመለከት የሆነ ስህተት እንደሰራው ተረዳሁ። እናም ስህተቱ ምን ነበር ካላችሁኝ ሳላውቀው ፐርፌክት እንደሆነ ሰው ነበር አክት ሳረግ ነበር። ማለት ሁሉ ነገር ፊገር አውት እንደሆነለት መኖር የሚፈልገውን እየኖረ እንዳለ በራሱ በጣም ደስተኛ እንደሆነ ሰው በቃላ ፐርፌክት እንደሆነ ሰው ነው አክት ሳደርግ ነበር። ፕሮሰሱ ላይ እንዳለ ሰው ሳይሆን ዴስቲኔሽኑ ላይ እንደደረሰ ሰው ነው አክት ሳደርግ ነበር። ቱ ቢ ሆነስት አውቄ ወይም ሆን ብዬ ያደረኩት ነገር አልነበረም። ጀስት እኔ መለከት የነበረው ቁም ነገር ማውራቴ ለሰዎች የሚጠቅም ነገር ማውራቴ ነው እንጂ በምን አይነት መንገድ እያወራው ነበር የሚለውን አላስተዋልኩትም ነበርና ያን ትልቁ ስህተት ነበር። በቃ ከሰዎች ጋር ሪሌት የሚያደርግ ነገር እያወራው አልነበረም። በቃ ጀስት ከቻትጂፒቲ ስክሪፕት ጽፋለሁ ያንን ቀጥታ ሸምድጄ በለው አቀርባለሁ ማለት ነው። እና አክቹዋሊ ትምህርት የሆነ ያክል ትምህርት ወስጄበታለሁ። ግን ትልቁ ስህተቴና ቪዲዮ ፖስት ማድረግ እንዳቆም ዋነኛው ሪዝኔ ይሄ ነበር ማለት ነው። እና ከዚህ በኋላ ግን በቃ ራሴን አዌር ሆኛለሁ። በዛ መንገድ መቀጠል እንደሌለብኝና እነዚህ ነገሮች ማሻል እንዳለብኝ ወስኛለሁ። እና ከዚህ በኋላ በቻልኩት አቅም አክት ለማድረግ የሞክረው ፕሮሰስ ውስጥ እንዳለ ሰው እየተማረ እንዳለ ሰው በየቀኑ ራሱን ለማሻል ትንሽም ቢሆን እየጣረ እንዳለ ሰው አክት ማድረግ እንፈልግና ያልሆንኩትን ሰው የማስመስልበት ቻናል ቢውልድ ማድረግ ስለማልፈልግ ነው ድሮ አቁሜ አሁን እንደገና የጀመርኩ ማለት ነው። ከዚህ በኋላ በቻልኩት አቅም የምሰራቸውን ስራዎች በሙሉ ለማሳየት እሞክራለሁ። በቃ ያው የቪዲዮ ኤዲቲንግ ሃይ ስኪል ባይኖረኝም በቻልኩት አቅም እንደ ላይፍ ቭሎጎችን በመስራት በቃ የማደርጋቸውን ነገሮች ሪል ሳደርጋቸው ለማሳየት እሞክራለሁ። እንግዲህ እንደ እግዚአብሔር ፈቃድ እና በዚህ ቻናል እነዚህን ነገሮች ነው ለማድረግ ያሰብኩኝ። እና ደግሞ በቃ እኔ ከዚህ በኋላ እንደ ፐርፌክት ሰው ሳይሆን የሆኑ ነገሮችን ስሰራ የሆኑ ነገሮች ስሞክር የተማርኳቸውን ነገሮች በቃ ሼር ማድረግ እወዳለሁ። የማውቀውን ነገር ማውራት እወዳለሁ። ኢትስ ጀስት ማይ ኔቸር በቃ ፋሽኔ ያን ነው ብዬ ነው የማስበው። በቃ ጀስት የገባኝን ነገር ሰዎች እንዲገባቸው ማድረግ እንዲያውቁ ማድረግ እወዳለሁ። እና ቁም ነገር የሚመቻችሁ ከሆነ ሰብስክራይብ ማድረግ ትችላላችሁ። እንዲሁም በቃ ዲስ ኢዝ ሚ ስታርቲንግ አጌን በቃ እኔ ነኝ እንደ አዲስ እየጀመርኩ ነው። እናንተም ላይፋችሁን ፊገር አውት ለማድረግ እየሞከራችሁ ከሆነ በተለይ ያንግ ከሆናችሁ ዊ ካን ግሮ ቱጌዘር ማለት ነው። በአንድ ላይ ማደግ እንችላለን። እንዲሁም ደግሞ ፈን ማድረግም እዚህ ቁም ነገር ብቻ ሳይሆን ፈንም እናደርጋለን። በቃ ኦቨር ሳይሆን በቻልነው አቅም እድሜያችን ነው በቃ ገና ኢቭን እንዲሁም ጌሪቪ ምን ይላል መሰላችሁ? በዚህ በ22 ዓመት ያለ ሰው ለ10 ዓመት ሙሉ ላይፍን ዝም ብሎ ኢንጆይ ሲያደርግ ቢቆይና ምንም ነገር ሳይሰራ ማለት ምንም ነገር ሳይሰራ ላይፍን ዝም ብሎ ኢንጆይ ሲያደርግ ቢቆይ ከ10 ዓመት በኋላ ስቲል ታይም አለው ላይፍን ፊገር አውት አድርጎ የሚፈልገውን ህይወት ለመኖር ማለት ነው። በዛ ኮንሴፕት መሰረት ፈን እናደርጋለን። በቻልነው አቅም ኢንጆይ እናደርጋለን ላይፍን፣ በዛው ልክ ደግሞ እንሰራለን። ቁም ነገርም የሚመቻችሁ ከሆነ በዛው ልክ ደግሞ ትንሽ ፈንም እናደርጋለን እና በአንድ ላይ ማድረግ እንችላለን። ይህን ቻናል ሰብስክራይብ አድርጉ። ከዚህ በኋላ እንደ እግዚአብሔር ፍቃድ በተለያዩ ቪዲዮዎች እመጣለሁ። ለአሁኑ ግን ይመቻችሁ።